ከልጅቷ ጋር የተዋወቅነው መንገድ ላይ ነው። ሁሌም ወደ ስራ ሲሄድ አያታለሁ። ያኔ የ3ኛ ዓመት የኮሌጅ ተማሪ ነበረች። ቀስ በቀስ ሱስ ሆነችብኝና ከቤት የምትወጣበትን ሰዓት እያሰላው መውጣት ጀመርኩ። እስከማያት ድረስ መንገዱን ወደ ኋላና ወደፊት እየተመለከትኩ ቀስ እያልኩ ሄዳለሁ። አንዳንዴ ታዲያ ወይ ቀድማኝ ሄዳ ይሁን አለበለዚያም ዘግይታ አይኔ እንደተንከራተተ ይቀራል። ስራ ረፍዳለሁ። ገብቼም ቀኑን ሙሉ ቅር ሲለኝ ይውላል። ደግነቱ ግን ከእሁድና ቅዳሜ ውጪ ሳላያት ብቀር በወር 2 እና 3 ቀን ብቻ ነው። ከዛ ውጭ ከሰኞ እስከ ዓርብ አያታለሁ። እየቆየ እሷም የሆነ ነገር ተረዳች መሰለኝ ታይን ጀመር። በኋላ ሁኔታችን ከማየት ወደ መታየት ተቀየረ። አንዳንዴ ወደ ኋላ ዞር ስል ደርሳብኝ ያገኛታለሁ። ሊያደናቅፈኝ ይደርሳል። ቀስ ብዬ አሳልፋታለሁ። እሷም አልፋኝ ከሄደች በኋላ ቀስ ብላ ዞራ ስተኝ የልቤ ምቱ ይጨምራል። በዚህ መልኩ ወራቶች ተቆጠሩ። ቀርቤ እንዳላናግራት 2 ነገሮች አንደበቴን ሸበቡት። አንደኛው አይናፋርነቴ ሲሆን ሁለተኛው የሃይማኖታችን መለየት ነበር። አይናፋርነቴን እንደምንም ማሸነፍ ብችል እንኳን የሃይማኖታችን መለየት ጉዳይ ግን የማልወጣው ዳ መስሎ ታየኝ። ጓደኞቼን ሳማክራቸው እስኪ መጀመሪያ ተግባቡና ከዛ ለሁለት ወስናላችሁ አሉኝ። እኔም ቢያንስ ከሷ ጋር ማውራት የሚያስችለንን ያህል እንኳን መግባባት መፍጠር ከሆነልኝ ትልቅ ስኬት ነው ብዬ በማሰብ አንድ ቀን እንደምንም አቅሜን አሰባስቤ ሰላም አልኳት። እንደፈራሁት ሳይሆን በትህትና ሰላም አለችኝ። የሃይማኖት ልዩነታችንን ለማስወገድ ስል ስሜን ቀይሬ ተዋወቅኳት። እሷም ስሟን ነገረችኝ። የዛን ቀን ለመጀመሪያ ጊዜ የተዋወቁ ሰዎች ሊያወሩት የሚችሉትን ያህል አውርተን እሷም ወደ ኮሌጇ እኔም ወደ ስራ ሄድኩኝ። በማግስቱ ጠዋት ተነስቼ በዛው መንገድ ላይ በዝግታ ወደ ስራዬ መጓዝ ጀመርኩ። ወደ ኋላ ስመለከት እየመጣች ነው። የጫማዬን ክር ፈትቼ እንደገና ማሰር ጀመርኩ። ዞሬ ሳያት አሁንም አልደረሰችብኝም። ሞባይሌን አውጥቼ አንዱ ጓደኛዬ ጋር ደውዬ ቆሜ ማውራት ጀመርኩ። ልክ ስትደርስብኝ ቻው ብዬ መንገዴን ቀጠልኩ። ደርሳብኝ እኩል መራመድ ስንጀምር ሰላም አልኳት። እሷም አጸፋውን መለሰችልኝና አብረን ሄድን። ልክ የምንለያይበት ቦታ ስንደርስ ስልክ ለጠይቃት አልጠይቃት እያልኩ ሳመነታ በልሺ መልካም ቀን ብላኝ ሄደች። ነገ ከነገ ወዲያስ እዚሁ እንገናኝ አይደል ብዬ ዝም አልኩኝ። ልጅቷ በየቀኑ ባወራኋትና በቀረብኳት ቁጥር ከልብ ያልፋ በደሜ መሰራጨት ጀመረች። በሌላ ቀን ስልኳን ሰጣኝ መደወል ጀመርኩኝ። ሳቋ ወሬዋ ስንቱን ልናገር። ይበልጥ በተዋወቅን ቁጥር አንዳች መንፈሴን የሚያድስ ነገር አስውልባት ነበር። ቀስ በቀስ ግን ፍቅሬም ስጋቴም በኩል ጨመሩ። ትክክለኛው ስሜን ያወቀች ዕለት የሃይማኖት ልዩነት እንዳለን ትረዳለች። ያኔ ምን ሊሰማት ይችላል ስል መገመት አቃተኝ። የነገን ለነገ ትቼ በአዲሱ ስሜ እንደጠራችኝ ቀጠልኩ። በኋላም እየተገናኘን እናወራለን። አንዳንድ ቦታዎችን ሄደን እናያለን። ከስራ ውጪ ባሉ ቀናትም እየተገናኘን አብረን እንሆናለን። ጠዋት ደውላ የምትቀሰቅሰኝ እሷ ሆነች። ጠብቃኝ አብረን እንሄዳለን። በሁለታችን መሃል አንዳች ማግኔት የተቀመጠ ይመስል ባገኘነው ጊዜ ሁሉ አንዳችን ወደ አንዳችን መሮጥ ጀመርን። እንዳላጣት ከስጋት ጋር ቢሆንም ልቤ ምቱን ጨምሯል። እሷም አንዳንድ ከምትሆንልኝ ነገሮች አንጻር እንደወደደችኝ ተሰማኝ። ስራ በሌለ ቀን በጠዋት እየተደዋወልን ረዘም ላሉ ደቂቃዎች ማውራት ለመደብን። አንድ ቀን ማለዳ ላይ ስልካችንን አውርተን ከጨረሰን በኋላ በል 3 ሰዓት ሊሆን ነው ተነሳና ቁርስ ብላ እኔም ሰርተው ከሆነ ልያለችኝ። እኔም ከበፊትም ጀምሮ ቁርስ የመብላት ልማድ እንደሌለኝ ስነግራት እና ጨጓራህ እንደናነ እስካሁን አለችኝ በመገረም። እኔም አልፎ አልፎ የሚነሳብኝ ጨጓራ እንዳለብኝ ስነግራት ከዚህ በኋላ ቁርስ መብላት እንዳለብኝ አጥበቃ መከረችኝ። በማግስቱም ከስራ ስመለስ ተገናኘን። እንደተለመደው ማኪያቶ ጠጥተን ወደ ቤት ሸኝቻት ልንለያይ ስንል በእጇ ያንጠለጠለችውን ነገር እንካ ለቁርስ የሚሆኑ ነገሮች ናቸው፣ ከዚህ በኋላ ባዶ ሆድህን መውጣት የለብህም አለችኝ። እኔኮ ቁርስ ስላለመደብኝ ነው ብዬ ልቀጥል ስል በላሁን መሽቶብኛል ብላ ጉንጬን ስማኝ ሄደች። አቤት ገብቼ ሳየው ዳቦ፣ ማርማላትና የለውዝ ቅቤ እንዲሁም ሌሎች የሚበሉ ነገሮች ነበሩበት። ስለኔ መጨነቅ መጀመሯን ሳስብ እቺ ልጅ ለኔ የተፈጠረች ነች ስላመንኩ በየትኛውም ምክንያት ይሁን እሷን ማጣት እንደሌለብኝ ለራሴ ቃል ገባው።
በዚህ መልኩ ግንኙነታችን ወራትን አስቆጠረ። አንድ ቀን ካፌ ቁጭ ብለን እያለ አንድ አብሮኝ ይሰራ የነበረ ልጅ በእውነተኛው ስሜ ጠርቶኝ መጥቶ ተጠመጠመብኝ። በጣም ደነገጥኩ። በወቅቱ ድንጋጤን መደበቅ ባለመቻሌ ልጅቷ አወቀችብኝ። ልጁ ጭራሽ አባቴን ሳይቀር በስም እየጠራ ይጠይቀኝ ጀመር። የዛን ቀን ምንም ማድረግ አልቻልኩም። እውነቱን አፈረጥኩላት። ትክክለኛው ስሜንም ነገርኳት። የዋሸኋትም በእምነታችን ምክንያት እንዳላጣት ስለመሆኑ ነገርኳት። በጊዜው ንዴቷን መቆጣጠር አቃታት። ሰው ለዚህን ያህል ጊዜ እንዴት ይዋሻል ስትል ተናደደችብኝ። ከዛም ከዚህ በኋላ አላውቅህም አታውቀኝም ብላኝ ቁጭ ባልኩበት ጥላኝ ሄደች። ሰማይ ምድሩ ዞረብኝ። እቤት ገብቼ ብደውልላትም አታነሳም። መልእክት ብጽፍላት አትመልስልኝም። በሌላ ስልክ እንኳን ብደውልላት እኔ መሆኔን ስታቅ ትዘጋብኛለች። ለ2 ወር ያህል ብቻዬን አወራው። ግራ እንደተጋባው 2 ወራት ሞሉኝ። በነዛ 2 ወራት ውስጥ ለሷ ያልደወልኩበትና መልእክት ያልጻፍኩላት ቀን አልነበረም። በብዙ መማፀን ከ2 ወር በኋላ ተገናኘን። እናም ይቅርታ ጠየኳት። ሳገኛት ንዴቷ ሁሉ በርዶ ነበርና ይቅርታዬን ተቀበለችኝ። ነገር ግን ወደፊት በምን መልኩ መቀጠል እንዳለብን ሳናቅ ሳንነጋገርም በደፈናው ወደ ቀደመ ፍቅራችን ተመለስን። በፍቅር 2 ዓመታትን አሳለፍን። በቃ አንዳችን ያለ አንዳችን ፈጽሞ መኖር የማንችል ሆንን። ታዲያ በዚህ መሃል ሳይታሰብ እርግዝና ተፈጠረ። ታዲያ አሁን ምን ማድረግ አለብን ስል ሐሳቤን አቀረብኩላት። እንጋባና አንተም በሃይማኖትህ እኔም በሃይማኖቴ እንቀጥላለን አለችኝ። ወዲያው ነበር ሐሳቧን የተቀበልኩት። ለእናቴ ማግባት ማሰቤን ስነግራት ደስ አላት። ከፍቅረኛዬ ጋር በእምነት እንደምንለይ ስትሰማ ግን እንደገና ሞቼ ይገኛሉ አለች። እቺን ልጅ ብታገባት ጡቴን ይዤ እረግምሃለሁ አለችኝ። የኔን በኔ ይዤ እሷስ ቤተሰቦቿ ምን እንዳሏት ለመስማት ቸኮልኩ። ተገናኝተን ስናወራ እኔና እሷ ብንጋባ ወላጆቿ ብቻ ሳይሆኑ እህትና ወንድሞቿ ሳይቀሩ እንደ ሞተች አድርገው እንደሚረሷት አስፈራሩኝ አለችኝ። እናቴ እረግምሃለሁ ካለችኝ አንጻር የእሷ ቤተሰቦች ያሏት ቀላል መስሎ ተሰማኝ። ልጃቸው ስለሆነች ቢያንስ ትተዋይቷትም ስላሰብኩኝ። በዚህ መሃል ግራ ግብት ሲለኝ ፍቅረኛዬ እኔ ሃይማኖቴን እቀይራለሁ ይህንንም ለእናት ንገራችሁ አለችኝ። ማመን አልቻልኩም። ሁሉም ሰው የሚከተለው እምነት ለራሱ ልክ ነው ብሎ እንደሚያስበው ሁሉ እኔም ወደ እኔ እምነት በመምጣቷ ደስ አለኝ። ለእናቴ ስነግራት ቅር እያላትም ቢሆን ወደ አንተ ከተጠቃለለች እሺ ይሁን አለችኝ። በኋላ ከተጋባችሁ በኋላ ግን ነገር እንዳታመጣ በደንብ ጠይቃት አለችኝ። እኔም ከፍቅረኛዬ እንደተረዳሁት እርግጠኛ ነኝ ነገር አታመጣም አልኳት። በተቃራኒው የፍቅረኛዬ ቤተሰቦች አክስትና አጎቶቿ ሳይቀሩ አንቅረው ተፏት። ሁለታችን እንዳንጋባ ይቻሉትን አደረጉም። ነገር ግን ፍቅራችን በለጠብንና በግድም ቢሆን ተጋባን። የሰርጋችን ቀን የፍቅረኛዬ ቤተሰቦች በቀል በሚመስል መልኩ 100 ሰው በማትይዝ የሆቴል አዳራሽ ውስጥ የምሳ ግብዣ አዘጋጁልን። ይባስ ብለው ተበልቶ እንኳን እስኪጠናቀቅ ሳይጠብቁ ጥለውን ሄዱም። የኔ ቤተሰቦች ግን በሚችሉት መጠን ሰርጉን ለማሳመር ጥረት አደረጉም። በኋላም የመጀመሪያ ልጃችንን ስንወልድ ከሷ ቤተሰቦች ካንዴ በላይ እቤታችን የመጣል ነበረም። የመጀመሪያ ልጃችን 3 ዓመት ሲሞላት ሁለተኛውን ደገመን። ሁለተኛ ልጃችንን ካገኘን በኋላ የሷ ቤተሰቦች ለኛ ያላቸው አመለካከት እየተቀየረ መጣም። እቤታችን መምጣት ጀመሩ። ልጆቻችንም ለመዷቸው። ባለቤቴም በረፍት ቀን ልጆቻችንን ይዛ እነሱ ጋር ትሄዳለች። እህቶቿ ከሌላ ከተማ እየመጡ ይጠይቁናል። እንደ ትልቅ ክፍተት ይሰማኝ የነበረው የሷ ቤተሰቦች ከኛ መራቅ ጉዳይ ቀስ በቀስ እየተቀረፈ መጣም። እኛም እንሄዳለን፣ እነሱም ይመጣሉ። በኋላም እኔ በመስሪያ ቤት እድገት አገኘውና ሌሎች ቅርንጫፎች ሄጄ እንድሰራ 2 ቦታዎች ለምርጫ ቀረቡልኝ። አዲስ አበባና ሌላ አንዲት ከተማ ላይ። እኔ አዲስ አበባ ላይ ለመስራት በውስጥ ወሰንኩኝ። ገብቼ እሷን ሳማክራት አይሆንም ሌላኛዋ ከተማ ላይ ነው መሄድ ያለብን አለችኝ። የምንሄድባት ሌላኛዋ ከተማ ሞቃት ነች፣ ለልጆቻችን ላይስማማ ይችላል ስላት አይ እህቶቼ ወደዛው ስለሆኑ እዛ ይሻለናል አለችኝ። እኔም በሐሳቧ ተስማምቼ ወደዛው ከተማ ስራ ተቀየርኩና ሙሉ ዕቃችንን ጭነን ሄድን። እሷ እዛ ጥሩ የሚባል ኑሮ ያላቸው 2 እህቶች አሏት። አንድ አጎቷም እንደዛው
እዛ ይኖራል። ባለቤቴ እንደሄድን ስራ ማግኘት ስላልቻለች ልጆቹን ይዛ እህቶቿ ጋር ትውላለች። በእርግጥ ሁለተኛው ልጃችን ገና 3 ዓመት እንኳን ስላልሞላው እኔም እቤት መዋሏን አልጠላውትም። በአዲሷ ከተማችን ሳይታሰብ 1 ዓመት አስቆጠርን። ባለቤቴም ያለ ስራ ከእህቶቿ ጋር መዋሉ የተስማማት መሰለኝ። እኔም ያን ያህል የገንዘብ ችግር ስለሌለብን ስራ ስሪ ብዬ አላስጨነኳትም። ከሷ ስራ ለመስራት ይልቅ አንድ ሌላ ነገር እያሳሰበኝ መጣ። ባለቤቴ እንደ ጋራ የተቀበለችውን ሃይማኖታችንን አንዳንድ የሚያዘውን ነገር በፊትም ተግብራው ባታውቅም የቀድሞ ሃይማኖቷ እየተመለሰባት ስለመሆኑ ማስዋል ጀመርኩኝ። የመጀመሪያዋ ልጃችን ሃይማኖታችንን እንደማትወደው ስታወራኝ ደነገጥኩኝ። ይሄም አክስቶቿ ሲያወሩ የሰማችሁ መሆን አለበት ብዬ ዝም አልኩኝ። በእርግጥ ባለቤቴ መጀመሪያም ሁኔታዎች አስገድዷት እንጂ አምናበት እንዳልተቀበለችው ስለምረዳ በይፋ ወደ ቀድሞ ሃይማኖቴ ተመልሻለሁ ብትለኝ እንኳን ለምን የምላት አይመስለኝም። በፊትም እናቴ እንዳትረግመን ስል ነበር የተጨነኩት። አንድ ቀን ባለቤቴ እንድናወራ እፈልጋለሁ አለችኝ። ገና ምን እንደምትለኝ ሳላውቅ ሰውነቴን አንዳች ነገር ውርር ሲያደርገኝ ተሰማኝ። እሺ ምንድነው አልኳት። አሁን ለምልህ ነገር አደራ እንዳታዝንብኝ እኔም ተቸግሬ ነው አለችኝ። እኮ መጀመሪያ ንገሪኝ አልኳት። ከዛም ከኔ ጋር መኖር ከቅርብ ጊዜ ወዲህ እየጸጸታት እንደመጣና የቤተሰቦቿን እምነት መከተል እንደምትፈልግ ነገረችኝ። እኔም ስለማፈቅራት ችግር የለም የወደድሽውን እምነት መከተል ትችያለሽ አልኳት። አንዲ ስላት ለጥያቄዋ አስደሳች መልስ እንደሰጧት ነበር ያሰብኩት። ነገር ግን ሌላም የቀራት ጥያቄ እንዳለ ሁኔታዋ ያስታውቅ ነበር። እሷም ቀጠለች። የእናት አባቶች እምነት በሃይማኖት ከማይመስለን ሰው ጋር በጋብቻ እንድንኖር አይፈቅድልንም አለችኝ። ድንጋጤ ተሰማኝ። እና ታዲያ ምን እያሰብሽ ነው አልኳት። እምነትን መቀየር ከቻልክ አብረን መኖር እንችላለን፣ አለበለዚያ ግን ሁሉም ነገር እዚህ ጋር መቆም አለበት አለችኝ። እንዴት ከ7 ዓመት በኋላ ይህንን ጥያቄ ታነሻለሽ ስል ጮኩባት። የምናገረው ጠፍቶብኝ እንዴት ከ7 ዓመት በኋላ ይህንን ጥያቄ ታነሻለሽ ስል ጮኩባት። በቃ አየሁት አልሆነልኝም አለችኝ። የሆነ ነገር እዛው ነቃት አለኝ። ከብዙ ክርክርና ጭቅጭቅ በኋላ እንደምንም ንዴቴን ተቆጣጥሬ ለማንኛውም ጊዜው ስጃስቤበት ነግርሻለሁ አልኳት። እንደዛ ካለችኝ ቀናት ተቆጠሩም። እኔም ቀን ስራዬን በስርዓት ማከናወን ተቸገርኩ። ሌሊት እንቅልፍ አጣው። ውሳኔ ምን እንደሆነ ሳላሳውቃት ዝም አልኩኝ። እሷም ዝም አለችኝ። ሐሳቧን የቀየረች መስሎኝ ነበር። እሺ ታዲያ ምን ወሰን ካለችኝ በሌላ ቀን አንቺ ለእምነትሽ ያለሽን ፍቅር ያክል እኔም ለእምነቴ ፍቅር አለኝ። ስለዚህ መቀየር ስለማልችል ለልጆቻችን ስንል ክፍልና አልጋ ለይተንም ቢሆን አብረን መኖር አለብን አልኳት። በፍጹም አይሆንም አለችኝ። ባንዴ ሕይወቴ መመሳቀል ጀመረ። ምን ማድረግ እንዳለብኝ ግራ ገብቶኝ ብቻዬን ማውራት ጀመርኩ። አንድ ቀን ማታ ስመጣ እቤት ማንም የለም። ስልክ ስደውልላት ታላቅ እህቷ ስልኳን አነሳችና በዚህ መልኩ ሁለታችሁ መኖር ስለማትችሉ ሕጉ የሚፈቅድላትን ሀብት ንብረት ታካፍላታለህ ወይስ አለችኝ። እየሆነ ያለው ነገር ሁሉ በእህቶቿ ግፊት መሆኑን ተረዳው። ምንም አላልኳትም። ባንክ ያለንን ገንዘብ ታውቋለች፣ እሱን እንካፈላለን። ቤት ውስጥ ያለውን ዕቃ ግን የምትፈልገውን ሁሉ መታ ትውሰድ አልኳት። ልጆቼን ግን ራሴ ጋር ለማሰማር ወሰንኩኝ። የኔና የሷ ጉዳይ ሽማግሌም ቢገባበት የማይሆን በመሆኑ አልሞከርኩትም። ተለያየን። በልጆቹ ጉዳይ ግን ፍርድ ቤት ተዳረስን። የመጀመሪያ ልጃችን ማንጋ ትሆኛለሽ ተብላ ስትጠየቅ እናቷን መረጠች። ከመቼውም ጊዜ በላይ ልቤ ተሰበረ። ባለቤቴም ጠቅልላ ከነ ልጆቹ እህቷ ጋር ገባች። ባዶ ቤቴ አፋውጥቶ ሊውጠኝ ደረሰ። ልጆቼ ጫጫታቸው ሳይቀር ናፈቀኝ። እሷን ብትሆን ግማሽ አካሌን በድን አድርጋው የሄደች ያክል ተሰማኝ። በመጠጣት የገፋውበት አምሽቼ ገባለሁ። በጧት መነሳት ሳልችል እየቀረው ስራ ቦታ ረፍዳለሁ። በዚህም ተደጋጋሚ ማስጠንቀቂያ ይሰጠኝ ጀመረ። ስለ ባለቤቴና ልጆቼ ስጠይቅ እህቶቿ የልጆች ልብስ መሸጫ እንደከፈቱላት ሰማው። ትንሹ ልጄም ትምህርት ቤት መግባቱን እንደዛው ሰዎች ነገሩኝ። ስለነሱ ከሱ የምሰማው ስደውልላት ስለማታነሳ ነው። ሰላም በመሆናቸው ይሁን አልኩኝ። አንድ ቀን በፊት ከነበርንበት ደወሉና እናቴ በጽኑ መታመሟን ነገሩኝ። ስከንፍ ሄድኩኝ። እዛ ስደርስ እናቴ በጣር ላይ ነበረች። ልተርፍ እንደማትችል ግልጽ ነበር። በወራቶች ውስጥ ትዳሬን አጣው። ቀጥሎም እናቴንም እንደዛው አጣዋት። ባንዴ ሕይወቴ ቀዝቃዛ ባህር ሆነች። የመኖር ትርጉሙ ጠፋብኝ። እስከ ዛሬ በምክንያት እንደኖርኩ የገባኝ ሁሉንም ሳጣ ነው።
አንድ ቅዳሜ ቀን ባለቤቴ የምትሰራበት ቦታ ሄጄ ልጆቼን ማግኘት እንደምፈልግ ነገርኳት። አንድ ቅዳሜ ቀን ባለቤቴ የምትሰራበት ቦታ ሄጄ ልጆቼን ማግኘት እንደምፈልግ ነገርኳት። እዚህ የሉም አክስታቸው ጋር ናቸው አለችኝ። እንድታስጠራልኝ ብጠይቃትም ማንም ወደዚህ ይዟቸው የሚመጣ ሰው የለም አለችኝ። እሺ ብዬ እህቷ ቤት ሄጄ ስጠይቅ የልጆቼ ድምጽ እየተሰማኝ የሉም አለችኝ። ደውላ እየመጣ ነው እንዳለቻት አልተጠራጠርኩም። ምክንያቱም ለነገር ተዘጋጅታ ነበር የጠበቀችኝ። ስለ እውነት እንባ ተናነቀኝ። የእህትየው ጭካኔና ንግግር ለከፋ ጸብ ይጋብዝ ነበር። በሁለታችን የቃላት ምልልስ ጎረቤቶች እየተሰባሰቡ ስለነበር ትቻት በቀጥታ ወደ ልጆቼ እናት ጋር ሄድኩኝ። እውነት ለመናገር አካሄዴ ለምን እንደነበር ለኔም ግልጽ አልነበረም። ብቻ ግን አንዳች ክፉ ነገር ይፈታተነኝ ነበር። ስሄድ ግን የልብስ ሱቋ ዝግ ሆኖ አገኘሁት። በኋላ እቤቴ ገብቼ ሳስበው ምን እየሆንኩ ነው አልኩኝ። በእርግጥ እንደዛ ሲያደርገኝ የነበረው የልጆቼ ናፍቆት ነበር። ግን ደግሞ አንድ ነገር አድርጌያት ቢሆን ኖሮ ልጆቼ ከሁለት አንድ ያጡ ይሆኑ ነበር። በሐሳቤ ተጸጸትኩ። ቀስ በቀስ ራሴንም ለማረጋጋት ባዶ ቤቴንም ለመልመድ ጥረት አደረግኩ። የውስጤ ስቃይ እየበረደልኝ መጣ። ቢሆንም ግን ባለቤቴም ልጆቼም ከልቤ ሊወጡልኝ አልቻሉም። ይናፍቁኛል በጣም። እንደገና ላስችል ብሎኝ በሌላ ቀን እንዲሁ የምትሰራበት ቦታ ሲሄድ ልብስ ቤቷ ዝግ ነው። በሳምንቱም ሄድኩ፣ አልተከፈተም። በዛኛውም ሳምንት ሲሄድ እንደዛው ዝግ ሆነብኝ። እህቷ ቤት ሄድኩኝ። እህትየዋ እኔ መሆኔን ስታይ ገና ሳታወራኝ በሩን ዘጋችብኝ። ወደ ቤት ከተመለስኩ በኋላ የልጆቼ እናት ወደ ውጭ አገር መሄዷን ከሰው ሰማው። እስከዛን ቀን ድረስ ልቤ ተስፋ እንዳልቆረጠባት ያወቅኩት መሄዷን የሰማው ቀን ነው። ባንዴ ሐሞት የፈሰሰ አቅም አነሰኝ። እንደገና እንደ አዲስ አዘንኩ። ብቻዬን ስቅስቅ ብዬ አለቀስኩ። ልክ ስጨርስ ተስፋ ቆረጥኩ ይመሰለኝ። ቅልል ሲለኝ ተሰማኝ። ሐዘኔን በእንባ ያጠብኩ። በማይሆኑ ነገሮች ላይ ተስፋ ከማድረግ ወደ ቀጣዩ ሕይወት መሸጋገር መልካም እንደሆነ አወቅኩኝ። ለልጆቼ እንደ አባት ማድረግ ያለብኝን ሁሉ አደርጋለሁ። ሲናፍቁኝ ትምህርት ቤት ሄጄ አያቸዋለሁ። ትልቅ ሲሆኑ ስለ እኔ እንደሚረዱ አስባለሁ። ለእሷም ባለችበት ሀገር መልካሙን ሁሉ እመኝላታለሁ።